ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ። በእስራኤልና በኢራን መካከል ያለው ጦርነት አንዳንድ ሰዎችን ውጅንብር ውስጥ እያስገባቸው ይገኛል። በተለይ በኢትዮጵያ የሚገኙ ሙስሊሞችን በተመለከተ ምናልባትም ኢራን ማናት? ሌሎችስ አገራት እነማን ናቸው? ሙስሊም ማን ነው? የሙስሊም አገራትስ ወይስ የአንደኛው የሙስሊም ደም ከሌላኛው የሙስሊም ደም ይበልጣል ወይ የሚል ሁኔታም በዚህ ላይ የሚታይ መስሎ ይታያል። ይህ ማለት ምንድን ነው? እስራኤልና ኢራን በገቡበት ጦርነት እስራኤል ለህልውናዋ ለሉዓላዊነቷ ስትል ከኢራን ላይ ጥቃት ጀምራለች። ምክንያቱም ኢራን አስቀድማ እስራኤልን ከምድረ ገጽ አጠፋለሁ በማለት የኒውክለር የጦር መሳሪያም እየገነባችና በጣም አስፈሪ የሚባሉ ባላስቲክ ሚሳይሎችንም እያስወነጨፈች በዚህ አጠፋለሁ እያለች ስለሆነ እስራኤልም ደግሞ አስቀድማ መብረቃዊ እርምጃ በመውሰድ የኢራንን አመራሮች ሁሉን በሚባል ደረጃ አውድማለች። ይህም በተመለከተ ከዚያም ኢራን ከፍተኛ የሆነ ጥቃት በእስራኤል ላይ ለመፈጸም ሙከራ አካሂዳለች። ይህ አልሳካ ሲል ቁጭቷን ከማን ላይ እያበረደች ትገኛለች? ከሙስሊም እና ከአረብ አገራት ላይ፣ ከሳውዲ አረቢያ ላይ፣ ከባህሬን፣ ከአቡዳቢ ማለትም ኦማን፣ የተባበሩት አረብ ኤሚሬቶች፣ ዮርዳኖስ ላይ እንዲሁም ከሌሎች ኩዌት ወደ ቱርክም ጭምር እንዲሁም አዘርባይጃን ላይ እነዚህ በሙሉ የጠቀስኳቸው የሙስሊም አገሮች ናቸው። በእነሱ ላይ ኢራን ድሮኖችንና ሚሳኤሎችን እያዘነበች በርካታ ሙስሊሞችን ገድላለች። እነዚህ ሙስሊሞች የእነዚህ ደም ከአያቶላው ደም የተለየ ነው ወይ? የእነዚህኞች የሙስሊም ደም ከዚህ ከሽብርተኛውና በዓለም ላይ ከፍተኛ የሆነ ሽብር ከሚነዛውና ዓለምን ለማናጋት ከተነሳው ጋር የነዚህ ደምስ እኩል አይደለም ወይ? ስለዚህ ለአያቶላው ለኢራኑ ሽብርተኛ መሪ ለሱ የሐዘን እንጉርጉሮ ፎቶን ከዚህ ላይ ለጥፈውለት አያየየ ብለው ካለቀሱለት እንዴት በሳውዲ አረቢያ ለሞተው ሙስሊምስ አልሆነለትም? በኳታር፣ በዮርዳኖስ፣ በኩዌት፣ በኦማን፣ በሌሎች ቦታዎች ለኢራን ለገደለቻቸው ሙስሊሞችስ ለምን እየየ አልተባለላችሁ? ሰው ለይቶ ነው ወይ የሚያለቅስ? ለይቶ ነው ወይ ሙስሊም የሚል? ይሄ የሚያሳየን ኢራንን ወይም የኢራንን መንፈሳዊ መሪ የሚባለውን ለሱ የሐዘን ጉርጉሮ በኢትዮጵያ የተንጎረጎረለት የእስራኤል ጥላቻ ስላለ ነው እንጂ እውነት ኢራን ሺዎች ናቸው። በኢትዮጵያ ያሉ ሙስሊሞች ደግሞ ሱኖች ናቸው። ሱና እነሱ የሚቀርቡት ለሳውዲ አረቢያ ነው። የሚቀርቡት ለተባበሩት ኤሚሬቶች ነው። የሚቀርቡት ለቱርክ ነው። የሚቀርቡት ለሌሎቹ ለዮርዳኖስ እና ለሌሎቹ የሙስሊም ሀገሮች ነው። እንዴት ለይተው ለኢራን እንወግናለን ወይም ከኢራን ጎን እንቆማለን አሉ? ይሄ በራሱ ውጅንብር የፈጠረበት ሁኔታ የሚያሳየው ነው። ስለዚህ እኛ በዚህ ውጅንብር ውስጥ ገብተን ይህኛው ለሐዘን ጉርጉሮ አንጎረጎረ አላንጎራጎረ ጣልቃ አንገባም። ምክንያቱም እኛ እስራኤላውያን ህልውናችን አንዲት ሀገር ብቻ ስላለን ያችን ለማስጠበቅ እንጂ ጦርነቱም የሃይማኖት ጦርነት አይደለም። ኢራኖች ከእስራኤል ጋር ድንበር የሚያዋስን ድንበር የላቸውም። ጥላቻቸው እስራኤልን እናጥፋ በሚል የተነሱበት የቅንጦት ጦርነት ነው። ስለዚህ እነሱ ደግሞ እስራኤልን ከማጥፋታቸው በፊት እስራኤል ደግሞ እርምጃ እየወሰደችበት ያለው ሁኔታ ነው። የኢራንን ህዝብ አይደለም
የኢራንን ማንንም አይደለም የኢራንን አምባገነን መንግስት ለማስወገድና ለኢራኖችም ተስፋ ለመስጠት ነው። በዓለም ተበትነው የሚገኙ ኢራኖች እስራኤልን በጣም እናመሰግናለን፣ ጠቅላይ ሚኒስተር ቢንያሚን ኔታንያሁ ሺህ ዓመት ይንገሱ እያሉ የኢራን ሰዎች ይህን እያሉ ነው። ሌሎች የማያገባን በውጭ ያለነ ለራሳችን ወንድም ለሚሞተው ተስፋ ያልሰጠነውና ያላንጎራጎርንለት ለኢራኑ ሽብርተኛ ስናንጎራጎር ያሳፍራል ብዬ አምናለሁ። እንደገናም ደግሞ እኮ ኢራን ወደ ሳውዲ አረቢያ ስትተኩስ እኮ በሳውዲ አረቢያ ስንት እህቶቻችን ነው ከኢትዮጵያ ለስራ ገብተው እየሰሩ የሚገኙ? እነሱም እኮ የዚህ የጦር ሰለባ ናቸው። በተባበሩት ኤሚሬቶች ስንቶች ናቸው ኢትዮጵያውያን እህቶቻችን እየሰሩ በኢራን ምክንያት እጅግ በጣም ተጨንቀው የሚገኙና እየሞቱም ማለትም እስካሁን ድረስ ሞቱ የሚባል ሁኔታ ባንሰማም እነሱም እኮ የዚህ ሰለባ ሊሆኑ ይችላሉ። ለዚህ መቆርቆር ሲገባል እንደገና በኢራን ውስጥ አንድ ኢትዮጵያዊ እንኳን የለም። በዚያ ውስጥ ጣልቃ መግባታችን እኔ በጣም ውጅንብር ውስጥ የሚያስገባና ነገሩን ውስብስብ የሚያደርገው ምንድነው ነገሩ የሚያሰኘው ሁኔታ ነው። ስለዚህ በእስራኤል የምትገኙ ወንድሞቼ እህቶቼ ይህንን በመስማት ይህንን በማየት እናንተ ለዚህ መልስ መስጠት የለባችሁም፣ መልስ መስጠት የለብንም። ምክንያቱም እኛ የማንም ጥላቻ የለብንም። እኛ ራሳችን ለመከላከል የምናደርገው ጦርነት ነው። እስራኤል የወሰደችው እርምጃ ራሷንን ለመከላከል እንጂ ማንንም ለማጥፋት አለም። ጦርነቱም ደግሞ የሃይማኖት ጦርነት አይደለም፣ የድንበር ጦርነትም አይደለም። ኢራኖች የጦር መሳሪያ እያከማቹ እስራኤል እናጠፋለን ብለው ስለተነሱ በዚህ ምክንያት የሚወሰድ እርምጃ ነው። በዚህ መልኩ እንዲታይ እንፈልጋለን። በአጠቃላይ እኛ ኢትዮጵያን እንወዳለን። የኢትዮጵያ ሙስሊሞች አብዛኛው በዚህ ውስጥ ጣልቃ አይገቡም። አንዳንድ አክራሪዎች ግን ይህንን የኢትዮጵያን ሙስሊሞች ስምም ለማጥፋት በዚህ በኩል የሚገቡ አሉ። ለነሱ ቦታ ላለመስጠት ሁላችንም በዚህ ላይ በእውነት መተባበር ያስፈልገናል።